በቅርቡ ኒቃብ መልበስ ጀምሬያለሁኝ፣ ግን ቤተሰቦቼ ኒቃብ ግዴታ አይደለም፣ ቁርአን ላይ ጅልባብ እንጂ ኒቃብ አልተባለም ይሉኛል። እንዲሁም ግዴታ ቢሆን ኖሮ ሐጅ ላይ ለምን አይለበስም ይሉኛል። ምን ልመልስላቸው የሚል ጥያቄ ነው። ረጋ ብሎ የቁርአን የሐዲስ ማስረጃዎችን የሱሐባ የታቢዒ የሊቃውንት ንግግሮችን ማቅረብ ነው። በእርጋታ ማወያየት ነው። በዚህ የሚያግዙ መጽሐፎችን ማንበብ፣ ድምጾችን ማድመጥ ነው። በአማርኛ ድምጽ የተዘጋጀ ሪሳለቱል ሒጃብ የሚል ትምህርት አለ። ይሄን ለነሱ ማስደመጥ፣ ሰምቶ ሐሳቡን ተረድቶ ቀስ ብሎ ከነሱ ጋር እዛ ላይ በተጠቀሱ ነጥቦች መወያየት ይገባል። ቁርአን ላይ የታዘዘው ጅልባብ ነው የሚለውን ማወቃቸው ማመናቸውም አንድ ነገር ነው። ነገር ግን ጅልባብ ምን ተብሎ ተፈሰረ? እኛ ጅልባብ የሚለውን ቃሉን ብቻ ሳይሆን ይዘን መጓዝ ያለብን ቁርአን ውስጥ ያሉ ህግጋትን በሙሉ ነብዩ ለሱሐቦች አስረድተዋል። ሱሐቦች ቀጥሎ ያለው ትውልድ አስረድተዋል። ጅልባብ የሚለውን ቁርአን ላይ የተጠቀሰውን ቃል ሱሐባዎች አብዱላህ ኢብኑ አባስ፣ አብዱላህ ኢብኑ መስዑድ፣ ሌሎችም የሱሐባ ተከታዮች ሙሉ ሰውነትን የሚሸፍን ጨርቅ ብለው ፈስረውታል። ፊት ሁሉ ሳይቀር አንድ አይነ ብቻ መንገድ ለማየት አስከርታ ሴት ልጅ ሙሉ ሰውነቷን መሸፈን አለባት ማለት ነው ብለው ፈስረውታል። ዩድኒነ ዐለይሂነ ሚን ጀላቢቢሂን የሚለውን የሱረቱል አሕዛብን አንቀጽ ሲፈስሩ አንተ ነቢዩ መሐመድ ሆይ ለሚስቶችህ፣ ለሴት ልጆችህ፣ ለመላው አማኝ ሴቶች ንገራቸው ላያቸው ላይ ጀልባባቸውን ለቀቅ እንዲያደርጉ የሚለውን አንቀጽ ይህ ማለት ሴት ልጅ ለሐጃ ለጉዳይ አብዱላህ ኢብኑ አባስ እንደሚሉት ለሐጃ ለጉዳይ ከቤት ስትወጣ ሙሉ ሰውነቷን አንድ አይን አስከርታ ተሸፍን ማለት ነው ብለው ፈስረውታል። ስለዚህ ጅልባብ አሁን ላይ ብዙ ፊታቸውን ማይሸፍኑ ሴቶች የሚለብሱት ሰፊው ጨርቅ ለማለት ማለት ብቻ ሳይሆን ያው ጨርቅ ራሱ ሆኖ ከላይ በግንባሩ በኩል ሳብ ተደርጎ እስከ አይን ድረስ ከታችም እስከ አፍንጫ ከፍ ተደርጎ ፊት መሸፈኛ ማለት ሊሆን ይችላል። ይሄ ተመሳሳይ ንግግር ከእናታችን የመመናን እናት ከአይሻ ተገኝቷል። አቡ ዳውድ ሌሎችም እንደዘገቡት። ስለዚህ ቁርአን ላይ የተጠቀሰው ጅልባብ የሴትን ልጅ ሙሉ ሰውነት የሚሸፍን ማለት ነው። አንድ አይንም ብቻ መንገድ ለማየት አስቀርቶ የነቢዩ ባለቤቶች ሱሐባ ሴቶችም ጅልባብን የተረዱት በዚህ መልኩ ነው። በጅልባባቸው ሙሉ ፊታቸውን ይሸፍኑ ነበር፣ ኒቃብም ያደርጉ ነበር። ከአይሻ ከፋጢማ ከሌሎችም እንደተነገረው ግዴታ ቢሆን ኖሮ ሐጅ ላይ ለምን አይለበስም ለሚለው ሐጅ ላይ ያለባበስ ለውጥ አለ። ወንዶች ሱሪ ይከለከላሉ፣ ፓንት ይከለከላሉ፣ ቲሸርት፣ ኮት መሰል ነገሮችን ካልሲ ይከለከላሉ። ወንድ እንደዚህ አይነት አለባበሶች እንደተከለከለ ሁሉ ለኢህራሙ ሲባል ሴት ልጅም ኢህራም ላይ የሐጅ ወይም የዑምራ ኢህራም ውስጥ እስካለች ድረስ ፊቷን በተለመደው በኒቃብ መሸፈን፣ እጇን ደግሞ በተለመደው በጓንት መሸፈንን ተከልክላለች። ከዛ በፊት ይደረጋል ማለት ነው። ኢህራም ውጪ ባለ ጊዜ ይደረጋል የሚለውን ያሳያል ሐዲሱ። ነብዩ ሰለላሁ ዐለይሂ ወሰለም ኢህራም ላይ ያለች ሴት ልጅ ኒቃብ አትለብስም፣ ጓንት አትለብስም። ኢህራም ላይ ያለች ተብሎ ነው የተገደበው። ከኢህራም በፊትና ከኢህራም በኋላ ይደረጋል ማለት። ለዚህም ነው የነብዩ ባለቤቶች ኢህራም ላይ ሆነው ወደ መካ የተጓዙ ሳለ ሜዳ ላይ ክፍት ቦታ ላይ ሲሆኑ ማንም እንደማያቸው እርግጠኛ ሲሆኑ ፊታቸውን ይገልጡ ነበር። ተጓዦች ወንዶች ጋር ሲገጣጠሙ ደግሞ በጀልባባቸው ፊታቸውን ይሸፍኑ ነበር። አይሻም ረዲየላሁ ዐንሃ ኢህራም ላይ ያለች ሴት ምን ትለብሳለች ተብለው ሲጠየቁ ኒቃብ አታደርግም፣ ፊቷ ላይ ጨርቅ አትጠቀልልም፣ ይልቅ ጨርቅ ለቀቅ አድርጋ ፊቷን ትሸፍናለች፣ ጅልባቧን ከራሷ ሳብ አድርጋ ወርዳ ፊቷን ትሸፍንበታለች ብለዋል የነብዩ ባለቤት ሰለላሁ ዐለይሂ ወሰለም ወረዲየላሁ ዐንሃ አይሻ። ስለዚህ ግዴታ ሐጅ ላይ ወይም ዑምራ ላይ ኢህራም ላይ ያለች ሴት ኒቃብ አትልበስ ማለት ኒቃብ አይቻልም ማለት አይደለም። ወንድ በኢህራም ምክንያት አንዳንድ ልብሶችን እንደሚከለከለ ሁሉ ሴትም በኢህራም ምክንያት ኒቃብና ጓንትን እንደምትከለከል ያሳያል። በኢህራም ምክንያትም ኒቃብ አትልበስ ማለት ፊቷን ገልጣ ትሄድ ማለት አይደለም። ወንድ ከሌለ ፊቷን ገልጣ የሐጅ ስራን ትሰራለች፣ ወንድ ካለ ፊቷን ትሸፍናለች። ይሄን ነበር ደጋግ ቀደምቶች የነብዩ ባለቤቶች ሱሐባ ሴቶች ያደርጉ የነበረው። ሒጃብ ለሴት ልጅ ክብር ነው። የነብዩ ባለቤቶች የሴት ልጆቻቸው የነ ፋጢማ የነ አይሻ ተግባር ነው። ኒቃብን በዚህ ልክ መጥላት ፈጽሞ አግባብ አይደለም። ጥቅም እንጂ ጉዳት የለው። ኢባዳ ነው፣ ወደ አላህ መቃረቢያ ነው። ነብዩ አለይሂ ሰላቱ ወሰላም ለሚስቶቻቸው ለሴት ልጆቻቸው ያስደረጉት መላው ሱሐቦች ሲያደርጉት የነበረ ከሱናም አልፎ ግዴታ የሆነ